ነገር ድንገት ውድቅ ብሎ ሲሰበረብህ መቼም እልልልል አትልም አይደለ? ያማል አይደል? ስለዚህ እንደዚህ አይነት ስሜት ላይ ነበርኩኝና እግዚአብሔር ደግሞ ሁሉ ጊዜ አካሚ ነው። የቱን ያህል በዳይ ብትሆን የቱን ያህል ኃጢአተኛ ብትሆን ስትወድቅ ዝም የሚልህ አምላክ አይደለምና እዛ ሞመንት ላይ በጣም ሚራክል ነው ሀፕን ያደረገው። ምናልባት 15 ዓመት ይመስለኛል ከ15 ዓመት በፊት እየሄደ የነበረ የፍቅር ህይወት ከ15 ዓመት በኋላ ሚራክል ምታት በሚመስል መንገድ ነው ያኛው ምንድነው በከሰመ ማግስቶች ውስጥ ነው ይሄኛው ሀፕን ያደረገው። የቀደመው ገብቷል አይደል? የፈለኩት አንድ ታሪክ ነበረ ቀድሞ ይሆናል ተብሎ የተጀመረ እሱ በሆነ አጋጣሚ ወደቀ፣ ተሰበረ። ልክ በስባሪው እየታመምኩ የነበረበት ጊዜ ላይ ይሄ ከ15 ዓመት በፊት የነበረው ግን ደግሞ በሆነ በህይወት አጋጣሚ ቆሞ የነበረው ነገር ሪቫይቭ አደረገ፣ ልምላሜ ጀመረ። ምንድነው ባጭሩ አሁን ያገባዋት ባለቤቴ ልጄ እናት ሀና ማርያም አሰግደው ትባላለች። ከ15 ዓመት በፊት በእህቶቿ አማካኝነት እኔ አንደኛ መጽሐፌን የጻፍኩት 95 ዓመተ ምህረት ይመስለኛል የሻማ ብርሃንን እዛን ወቅት ላይ መጽሐፍ ጽፌ ስለነበረ ያው ጸሐፊ ነው ተብዬ ይታወቃል። እሷ ደግሞ አንዳንድ ጽሁፍ የመጽሐፍ ልምድ ነበራት እና እህቶቿን ደግሞ አውቃቸዋለሁኝ። ከሷ በተለየ እሷን አላውቃትም፣ እህቶቿን ግን አውቃቸዋለሁ። እሷ ጽሁፍ ስጽፍ ስለነበረ መጽሐፏን አበረታታ ደግፍ ዘንድ አንዳንድ ነገሮችን አሳያት ዘንድ እህቶቿ ለምን ከፌና እናስተዋውቃትም በሚል ያስተዋውቁናል። ራይት ዳት ሞመንት በተዋወቅን ጊዜ እኔ መከጀል ጀመርኩኝ። የሚጠበቅብኝ ሚሽን እንዳለ ፍቅሬም አብሮ በቀለ ማለት ነው እና በተገናኘንና በስራው በማገዙ ደረጃ ለማውራት በተገናኘንበት ጊዜ ሁሉ እኔ ያው እንትኔ ያደገ ይመጣል እና ነገ ዛሬ ልናገር ስል ዓላማ አለን የተገናኘንበት እሷን መርዳት፣ እሷን ማገዝ፣ እሷን በእውቀት መደገፍ ነው። እኔ ግን ያው እንትኔ ያሸነፈኝ ይመጣና ዛሬ ቆይ አናግራለሁ ልና ሲሄድ እየፈራሁኝ የሚጠበቅብኝን ሰጥቼ እንለያያለን። እንዲህ የተባለ ብዙ ጊዜያቶች ያልፋሉ። ሰው ውስጥ የነበረውን ምኞትና መሻት ሳልናገረው እሷ በአጋጣሚ ወደ ውጭ ሀገር ትምህርቷን ለመማር ትሄዳለች። ሳልናገር ማለት ነው። በቃ እዛ ጋ ቆመ ማለት ነው። እዛ ጋ ፌራ ታደረግ ሁሉ ነገር ቆመ። እኔም ምን ተሰማህ የዛ ሰዓት? ያው ይኖራል የሚሰማህ ባዶነት ይኖራል፣ ወይም ደግሞ ጸጸትም አለ። በተናገርኩና ቁርጤና አውቄ በነበረ እንዲህ ከምል የሚል ነገር ነበረ። ግን ያው ዞሮ ዞሮ ታይም ሂልስ አይደለ? ጊዜ ያክመሃልና ትተወውና እንደገና ወደ ሚመስልህ ወይ በቅርብህ ካለ ወይ በስራም በምንም የምትገናኘው ጋር ትሄዳለህ። ያቆመ ሄደ። ረጅም ዓመታት አልፎ እሷ መታ ተምራ መታ ማለት ነው። እዚህ ስራ ጀምራ 5 ዓመት ኢንጂነሪንግ ነው ተምራ የመጣችው። ስራ ጀምራ ምናምን አላቅም፣ ግን እኔ ጠይቃለሁኝ አክስቷን እንዴት ነች፣ ሰላም ነች ወይ፣ ደህና ነች ወይ ይላለሁኝ። ባገኘሁት አጋጣሚ ሁሉ ደህና ነች ምናምን አትጻጻፉም እንባባለን። አይ በቃ እዛ ጋር ቆሟል እኮ ምናምን ሰላም በይ እየተባባልን እንተላለፋለን። ቆይቶ አክስቷ እኛ አካባቢ ነው የምትኖረው፣ አንድ አካባቢ ነን። አክስታና አያቷን ማለት ነው ልትጠይቅ ስትመጣ በአጋጣሚ የምታድርበት እነሱ ጋር የምታድርበት አጋጣሚ ይፈጠርና ሐሙስ ቀን ነበረ ቀኑ ይመስለኛል። ሐሙስ ቀን ትመጣና የሚያድሩበት ኬስ ስለተፈጠረ እስኪ ቆይ የሆነ ቦታ እንሂድ፣ የሆነ ቆንጆ ቦታ ተዝናንተን እንምጣ ትላትና አክስቷ ደግሞ የሐዋዝ ሐሳብ ማዕድ በጣም ደንበኛ ነች፣ አትቀርም እዛ በጣም እና እሷ ጋር ልታድር ልጠይቃቸው ስትመጣ በአጋጣሚ የሆነ ቦታ ወጣ ብለን እንምጣ፣ የምታውቀው ነገር የለም የሆነ ቦታ እንሂድ ብላ ይዛት የምትመጣው የት ነው? ሳሬም ኢንተርናሽናል ሆቴል ሐዋዝ መድረክ ላይ ሐሙስ ነበረ የሚቀረው
እዛ ይዛት ትመጣለች። ያው እንደምታውቀው ደግሞ ሁል ጊዜ ሰው ሲመጣ ሐዋዝ ላይ ፎቶ ኮርነር አለን። ሰው ከመግባቱ በፊት ፎቶ ተነስቶ ነው ውስጥ የሚገባው። እዛ ይመጣሉ፣ ሰላም እላቸዋል። ብዙ ሰው ነው ይመጣው። የዛ ጊዜ ታውቃለህ ሐዋዝ ላይ ሁሉንም ሰላም ትላለህ። ልብ ላትል ትችላለህ ማን እንደሆነ ብቻ ትስምና ግቡ ምናምን ትላለህ። እሷንም ለካ እንደዚሁ ሃይ ሰላም እንዴት ናችሁ ምናምን እንኳን ደህና መጣችሁ ኑ ፎቶ እንነሳ ብዬ ፎቶ ተነስተን ገብታለች። እኔ ኖቲስ አላረኩም። እንግዲህ ስንት ዓመት አልፏል ማለት ነው። ያው ፊዚካል ቼንጅም ይኖራል። እንግዲህ 10 ምናምን መታ ስራ እየሰራች ሁሉ አላውቅም። ከዛ በፊትም ግን ሐዋዝ ላይ በኋላ ላይ የምናገረው ነው። ከዛ እንደዚህ ብያቸው ገብተው ፕሮግራሙን ታድመው መጨረሻ ላይ ፕሮግራሙ ሲያልቅ ጠብቀው ሊያገኙኝ ይፈልጉና ሰው ፈርምልን መጽሐፍ ላይ ያወራሃል ምናምን የተለያየ ነገር ይልሃል። የዛ ጊዜ መጠበቁ ትንሽ የሚያስመሻቸው ሲመስላቸው አይ እንሂድ ሌላ ጊዜ እናገኘዋለን ይሉና ይሄዳሉ። በማግስቱ ምናምን ቴክስት ታደርግልኛለች እንትን ላይ ምንድነው ፌስቡክ ላይ ኢንቦክስ ታደርግልኛለች። ሳይ ስሟ ነው ደነገጥኩኝ። ምናምን በጣም ቆንጆ ነው ደስ የሚል ነገር ነው ያየሁትኝ በርታ ምናምን የሚል ነገር ነው። መታ እንዴት ምናምን ብዬ አበድኩኝ። እንዴት መተሽ ምናምን ነገር ነው። አዎ እንደዚህ እኮ ሰላም ብለህን የገባ ነው። ኧረ እባክሽ ምንም እኔ ኖቲስ አላረኩኝ። እንደ ማንኛውም ሰው በቃ እንትን እያልኩ ነው ያስገባሁት። ከዛ አሁን የት ነሽ እንደዚህ ትቆያለሽ? አለሁኝ እዚህ እንገናኝ። እሺ ከገናኘን በነጋታው ይሄ ሁሉ በተጻፈ በነጋታው ነው የተገናኘን። የት ነሽ ያለሽ? እዚህ ቦታ እንገናኝ ምሳ እንብላ ምናምን። እሺ ከዛ እዚህ ቅርብ ቦታ ለሷ የሚያመች ቦታ ተቀጣጠርና ምሳ ቦታ አስተናጋጅ መጣ። አስተናጋጅ መጥቶ ምሳ አዘዝነው። ያዘዝነው ምሳ ሳይመጣ አገባሽ አላገባውም፣ አገባህ አላገባውም። ያኔ የሚያጣውሽ እንዲህ ልጠይቅሽ ስግደረደር ስለሆነ አሁን ፍላጎትሽ ከሆንኩኝ በምታምኝበት መንገድ በምትፈልጊው መንገድ ላገባሽ እፈልጋለሁ። የህይወቴ ሴት እንድትሆኝ እፈልጋለሁ። በጣም ዊርድ እኮ ነው አይባልም እንግዲህ በአንድ ቀን መገናኘት እንደገና ደግሞ ያዘዝከው ምሳ ሳይመጣ ቶሎ ብለህ ማለት ነው። አስበዋል። እሷ በቃ እዛ ሐውልት ነው የሆነችው። አይዞሽ ቴክ ዩ ታይም ቲንክ ባርት። እኔ ያኛውን እድል እንደገና መልሼ እንዳላጣው ነው ምናምን ብዬ ነገሩን ፈን አረኩትና ወደ ኖርማል አመጣሁት። አስቢበት፣ ከቤተሰቦችሽ ጋር ተነጋገሪ። የምፈልግሽ ለቁም ነገር ነው። የምታምኝብኝ ከሆንክ የምትፈልጊኝ ወንድ ከሆንክ ከእህት ከወንድሞችሽ ጋር ምከሪበትና የልብሽ ሰው ከሆንኩኝ የምፈልግሽ ለቁም ነገር ነው። ቤተሰቦችሽ በሚያምኑበት በሚከተሉት መንገድ ሽምግልና ልካለሁ። እንደዚህ አርገን መግባት ነው ፈልገው። ከዚህ በኋላ እንደዚህ አይነት ነገር ሉዝ ላረግ አልፈልግም። ያኔም ነገ ዛሬ ልጠይቅሽ ስል ነው እንደዚህ ወተሽ ያመለጥሽኝ ምናምን ብዬ አሁንም ሳታመልጪ ተንፈሳም። ከዛ በኋላ ምሳውን እንዴት እንደበላ እሷም በቃ እየደነቃት እየሳቀች እየገረማት ማለት ነው። ነፃም አድርጊያታለሁኝ ገብተዋል ይቅርታ ምናምን ብዬ ከዛ ብዙ ነገር ተጫወትን። በ2 ወር በ3 ወር ምናምኑ ከእህቶቿ ጋር መክራ ከቤተሰቦቿ ጋር ተነጋግራ እሷም ራሷን ጠይቃ እንገናኛለችን። ተገናኘን። መልካም ዜና ተሰጠኝ ማለት ነው። የተገናኘ ነው ከከሸፈ ከቆመ ከ15 ምንድነው እዚህ ጋር የምንማረው ነገር ምንድነው? እግዚአብሔር ያንተ ያለውን ነገር ያዘገየው ይሆናል እንጂ ማንንም አያስወስድብህ። ጠብቆ ማተር ኦፍ ታይም ገብቷል። በጊዜ ውስጥ ጊዜውን ጠብቆ መልሶ ለራስ ይሰጣል። የተሰበረ ልብን ይጠግናል። እኔ በዛ ውስጥ እኮ በጋፖች ውስጥ እኮ ብዙ ሰው ህይወት ውስጥ ገብቻለሁ ይሆነኛል እያልኩ ብዙም ሰው እኔ ህይወት ውስጥ ገብቷል ይሆነኛል ብሎ ማለት ነው። ግን እግዚአብሔር እድሜ ሊሰጠው አልፈለገም። በብዙ ምክንያት ነገሮችን እያቆማቸው እዚህ ጋር አደረሰ የሚያስፈልገኝ ጋር ማለት ነው። እኛ የምንፈልገው ሁልጊዜ አያስፈልገንም። እግዚአብሔር ስለኛ ግን የሚያዘጋጀው ሁልጊዜ ያስፈልገናል። ይህን ታሪክ በጣም አላወራሁትም፣ ግን ሚራክል ነው። አንደኛ 15 ዓመት አስበዋል፣ ረጅም ጊዜ ነው። አዎ በጣም እንትን ነው። ሁለተኛ ኮኢንሲደንሱ የኛም እንትን ከዛ በኋላ ምንም ጊዜ አልሰጠነውም። ሽምግልና ተላከ። በእኛ አካባቢ ባህል ደግሞ ምንድነው እንጀራ ቆረሳ የሚባል አለ። በቃ ደስ በሚል ትራዲሽናል ወይ አደረግን። ሰርግ የሚባል ነገር የለም። ቅብጥ አላልንም እንደ ዘመኑ ብለን እቃችንን አሞላልተን ገብተን ልጃችንን ወልደን በበረከት ተጎብኝተን ደስ የሚል ህይወት እየኖርን ነው። ስንት ዓመት ሆናችሁ?
አሁን 4 ዓመታችን ጥር 11 አለፈ። የእንትለት ነው የጥምቀት ዕለት ነው ቃል ኪዳን ቀለበት ያሰርኩላት። ምናልባት ይሄም ለሌሎች ምሳሌ የሆነ የቃል ኪዳን ቀለበት ደግሞ ያሰርኩላት እሷ ሀና ማርያም ነው ስሟ። ሀና ማርያም ደግሞ በ11 ነው የምትውለው። ስሟ ሀና ማርያም ነው፣ በ11 ነው ጥምቀት የሚውለው። ሀና ማርያምን በ11 ነው ክብሯ። እና የሆነ ጊዜ የስንት ዓመት ነው ከ4 ዓመት በፊት ወደኋላ ተመለስ። እንግዲህ ያን ጊዜ በቃ ፍቅረኛሞች ሆነናል ምናምን ተሳስበናል፣ ቤተሰብ ማውቆታል። ጥምቀት እንሄዳለን ጃን ሜዳ ተባባልን እና ፊክስ አረገን። ከዛ ተቃጠርንበት ቦታ ተገናኘን። ለጃን ሜዳ እየቀረብን ባለበት ሰዓት ላይ እኔ ሬዲ ነኝ። ከዛ በፊት የቃል ኪዳን ቀለበት ገዝቼ ለሁለታችንም ይዣለሁኝ። ምንም የምታውቀው ነገር የለም እሷ። ጃን ሜዳ ለመሄድ ተቀጣጥረናል። ልክ ጃን ሜዳ አካባቢ ስንቀርብ ለምን ሀና ማርያም አንሄድም? ዛሬ ሀና ማርያም ልጅ አይደለ? ሀና ማርያምን በሀና ማርያም ቤተክርስቲያን ለምን አናከብረም አልኳት። ደስ አላት። እንዲህ ደስ ይለኛል አግኝቼ ነው። ራይድ ይዘን ሄድን። ሀና ማርያም የምታርፈው ሴሚሲ ሚካኤል ምናምን የሚያርፉበት አለ እዚህ ወደ ወሰን ምናምን አካባቢ ነው። እዛ ሄድን። ታቦቱ ያረፈበት ጥምቀት ስለሆነ ታቦቱ ያረፈበት ድንኳን ተደጉኖ ቁጭ ያሉ አንድ ትልቅ አባት ነበሩ። እሷን የሆነ ዛፍ ስር ጸሎት አድርጊ ብያት መጣሁ ብያት ሄድኩኝ እኛ አባት ጋር። እኛ አባት ታቦቱ ያረፈበት ድንኳን ስር ቁጭ ብለው ሰዎችን መስቀል ያሳልማሉ። ከዛ እኔ ቀለበቶችን ይዤ ወደ እነዛ አባት ሄድኩ። ሰው አናግሬ መጣሁ ነው ያልኳት። ጸሎት እያደረግሽ ጠብቂ፣ ምንም የምታውቀው ነገር እኛ አባት ጋር ሄድኩና ፊቴን ጀርባዬን ለሷ ሰጥቼ እንዳታይ አባቴ እዛ ጋር ባለቤቴ ጮኛዬ ገና ባለቤቴ አልሆነችም፣ ሌላ እንዳይመስላቸው ጮኛዬ ቆማለች፣ ቤተሰብ ፈቅዶልናል ታወቃል እና ቀለበት የቃል ኪዳን ቀለበት እዚህ ሀና ማርያም ነው ስሟ፣ እለቱም ሀና ማርያም ነው። ሀና ማርያም ያረፈችበት ቦታ ነው። ስለዚህ ታሪካዊ እንዲሆንልኝ ፈልጌ ነው። እባክዎ ይሄንን ቀለበት ይባርኩልኝ አልኳቸው። ደስ አላቸው። ከተቀመጡበት ብድግ አሉና አቀፍ አድርገው ማስተናቸውን ጀርባዬን መቱ፣ መስቀልን አሳለሙኝ፣ ምናሉኝ፣ ተቀበሉኝና ቃል ኪዳን ቀለበቱን ባርከው ጸሎት አድርገው ስንጨርስ ጥራት አሉኝ። ይሄንን እዛ ለጥምቀት ለማክበር የመጣ ሰው ሁሉ ያል ወይኔ ለማን ነው ቀለበት ሊያስር ነው ምናምን ይላሉ። ዞርኩኝና ምልክት ሰጠኋት። መጣች። ያው ለመባረክ ነው የሚመስላት እንጂ ለዚያ ነው። እሳቸው ሰጥተውኝ እኔ ጀርባዬን ጨርቻት ጀርባዬን ሰጥቼ ነው የቆምኩት። አላየችም። ከዛ ልክ ስትደርስ እሳቸውን መሀል አድርገን ዞርኩኝና ቀለበቶችን ሳሳያት ሺ ወስት ፌንት ልትወድቅ ነበር የደረሳቸው። በጣም ባምባላት። ሰው ሁሉ በቃ ልልልልልሳ ሌላ ታምር ሆነ እዛ ማለት ነው። እንግዲህ ስሟ ሀና ማርያም ነው። እለቱ 11 ነው። በጣም ታከብራታለች። ሀና ማርያም እለት ነው። ከዛ ታቦቱ ሳይነሳ እኛ ቀድመን ሮጠን ቤተክርስቲያኗ ሄድን። ሀና ማርያም ማለት እሷ ደግሞ ሌላ ስለት ነበራት። ያው የልቤን ሰው የማምነውን የምወደውን ቤተሰቤን የሚያከብር ያለችው ነገር ነበረ መሰለኝ እና እሱን ስለት ደግሞ ጥላ ለመስጠት ወደዛ ሄድን ሮጠን ታቦቱን ቀድመን። እዛ ስንሄድ አውደ ምሕረት ላይ ጥለቱን አውደ ምሕረት ላይ ላሉ አባት ልትሰጥ ስትሞክር እንደው ምን ሰምሮልሽ ነው እስቲ ምክንያቱን ተናገሪ ግድ ነው ይሏታል። አይ እንዲህ ከሆነልኝ ያ ብዬ ነበረ እንዲህ ሆኖልኝ ምናምን ይሄማ መነገር አለበት ለምእመናን እንደገና ሌላ ምስራች ማለት ነው። እዛ ሁለታችንም ጥሪው ተባለና እኔ ተጠርቼ ወደ ምሕረት ላይ ቆመን እንዲሆነ ሌላ ሚራክል ማለት ነው። እና ሁልጊዜ እግዚአብሔር የትዕግስትህን ፍሬ እንዳትበላ ያደርግህም። ኦፍኮርስ ሁሉም ነገር it comes through process በጊዜው ይመጣል፣ በሂደት ይመጣል። እና አሁን እኔ ሁልጊዜ የምማረው ነገር የምትከለከላቸው ነገር የማይሆኑልህ ነገሮች ለአንተ የማይሆኑ ስለሆኑ ሳይሆን ለአንተ የማይሆኑ ስለሆኑ ነው። አንተ የማይሆኑልህ ነገሮች ለአንተ የማይሆኑ ስለሆኑ ሳይሆን ምንድነው እነሱ አንተ ለነሱ የማትሆን ስለሆነ ሳይሆን እነሱ ለአንተ የማይሆኑ ስለሆነ ነው። ገብቶሃል ያልኩህ? አንተ ለነሱ ማተውን ስለሆነ ሳይሆን እነሱ ለአንተ የማይሆኑ ስለሆነ የምትከለከላቸው፣ የሚከሽፉብህ፣ የሚቋረጡብህ፣ የሚቆሙብህ
የሆነ ሄዱ ስትላቸው የሚቆሙብህ፣ ቆሙ ስትል የሚወድቁብህ አንተ ለነዛ ነገሮች ብቁ ያልሆንክ ወይም ደግሞ ጥሩ ነገር የማይመጥን ሰው ስለሆንክ ሳይሆን እነዛ ነገሮች ለአንተ ብቁ ያልሆኑ ነገሮች ስለሆኑ ነው። ለአንተ የማይመጥኑ ስለሆኑ፣ ለአንተ የማይገቡ የተሻሉ ነገሮች ለአንተ ስለሚገቡ ነው እነዛ ነገሮች እንደዛ የሚሆኑት። እኔ እንደዛ ወደሚል እምነት መጣሁኝ። ለካ እግዚአብሔር በብዙ ነገሮች ውስጥ እያስገባ ያስወጣኝ፣ ብዙ ሰዎችንም ወደ ህይወቴ እያመጣ ያስወጣው ለካ ወይ ለኔ ለህይወቴ የሚያስፈልገኝን እግዚአብሔር በሚያውቀው ማለት ለኔ የሚያስፈልገኝን ጥሩ ሰው ሲያስጠብቀኝ ነበር። እግዚአብሔር ነው ለኛ ቤስቱን የሚያውቀው፣ የተሻለውን የሚያውቀው፣ ጥሩን የሚያውቀው። እኛ ብዙ ጊዜ በደምሳሳው ነው የምንጓዘው፣ አይናችን ይጋረዳል ጥሩ ነገር ለማየት ማለት ነውና እንጎዳለን። እንድንጎዳበት የማይፈልግ አምላክ ደግሞ ሁልጊዜ ይጠብቀናል። በጊዜ ውስጥ እንድናልፍ ያደርገናል፣ በጽናት ውስጥ እንድናልፍ ያደርገናል፣ በመቻል ውስጥ እንድናልፍ ያደርገናል። ያንን ነው መጨረሻ ላይ የተረዳሁትና አሁን እግዚአብሔርን እያመሰገንኩ ለካ እኔ ለኔ ከማውቀው በላይ አንተ ለኔ የምታውቅ ትልቅ አምላክ ነህ እያልኩኝ እኖራለሁ እላለሁ። እግዚአብሔር ይመስገን።